እንቆቅልሹ ሳይንቲስት ከልጅነቱ ጀምሮ እስከ ወጣትነቱ ራሱን እንኳን አይችልም የሚል ስጋት በወላጆቹ ያሳደረ ነው። ከዕድሜው እኩዮቹ ወዳጅ የሌለው ብቸኝነት በእጅጉ የሚያበዛም በመሆኑ እንደ ልጅም አስተማሪ የሚለውን የማይቀበል ትምህርት ቤት የሚጠላና ከክፍልም የሚቀር ነው። እናም የዘመኑ ትምህርት የማይገባው ደደብም ተብሏል። ራሱን በራሱ ማስተማር የሚወደውና ያልተገለጠለትን መመርመር የሚቀናው ወጣት ግን ዓለምን የሚቀይር የሳይንስ ግኝቶች ባለቤት መሆኑ አልቀረም። በሳይንስ ግኝቱ ታዋቂ ከመሆኑም በፊትም ሆነ በኋላ የግል ሕይወቱም እንዲሁ ተቃርኖ የበዛበት ነው። አልበርት አንስታይን አልበርት አንስታይን በጀርመን ውርተንበርግ ግዛት ኡልም ከተማ ነው እንደ ጎርጎሮሳውያኑ የዘመን ቀመር በ1879 የተወለደው። የቤተሰቡ የዘር ሐረግ ግን የሚመዘዘው ከአይሁድ ነው። በእርግጥ ወላጆቹ ወግ አጥባቂ አይሁዶች አለመሆናቸው ይነገራል። አባት ሄርማን አንስታይን ነጋዴና በተለይም የኤሌክትሪክ ኢንጂነር ነበሩም ይባላል። እናት ፓውሊን ኮች ደግሞ የቤት እመቤት ናቸው። አልበርት አንስታይንና ታናሹን ማጃን ብቻ ነበር የወለዱት። እነዚህ ዝርያቸው ከአይሁድ የሚመዘዝ ወላጆች የእምነቱ ወግ አጥባቂ አይደሉምና የካቶሊክ እምነት ተከታይ ነበሩ። የመጀመሪያ ልጃቸው አንስታይንንም ሆነ የ2 ዓመት ታናሹን ማጃንም የካቶሊክ እምነት ተከታይ አድርገው እንዳሳደጓቸው ይነገራል። ግና የዘሬን ያንዘርዝረኝ ነውና በተለይ አይሁዶች በአውሮፓ የቀየሩት እምነት ቢከተሉም የጥንቱን እምነታቸውን የሚዘነጉ አይደሉም። በመሆኑም በአደባባይ የካቶሊክ እምነት ተከታይ፣ በራሳቸው እልፍኝ የአይሁድ እምነት አምላኪ ናቸው። እናም አልበርት አንስታይን በቤት ከታልሙድ የአይሁድ እምነትን፣ በቤተ መቅደስ ከአዲስና ብሉይ ኪዳን ክርስትናን እየቀሰመ ያደገ መሆኑ ይነገራል። እንዲህ በተቃርኖ በተሞላበት ቤተሰብ ቢያድግም ከሁሉ ቀደም ግን ከአልበርት አንስታይን የጨቅላ ልጅነት ነው የሕይወቱ እንቆቅልሽ የበዛበት ተረክ የሚጀምረው። እንደ ማንኛውም ሕፃን አፉን ቶሎ ፈትቶ የወላጆቹን ደስታ አላፋጠነላቸውም። ይልቁንም እስከ 3 ዓመቱ ድረስ አንደበቱ የተዘጋ ቃላት የማይወጣው ሆኖ ያስጨንቃቸው ነበር እንጂ። በ3 ዓመቱ አፉን የፈታው አልበርት አንስታይን በልጅነት ዘመኑም ሆነ በጉርምስናው ኮልታፋና ተርታባ በመሆኑም ሌላው የወላጆቹ ጭንቀት ነበረ። መምህራኖቹም ሆኑ የትምህርት ቤት ጓደኞቹ የሚያውቁት ቃላት እየቆጠረ በዝግታ የሚያወራው ኮልታፋውና ተርታባው አንስታይን እያሉ ነው። በሙኒክ ሌትባልድ የመጀመሪያ ደረጃ ተማሪነቱም ታሪክ እንዲሁ ግርምት የበዛበት ነው። ጥብቅ ስነ ምግባር የበዛበት ነው ትምህርት ቤቱ። እናም አልበርት አንስታይን ትምህርት ቤቱን እንደ ጦር ማሰልጠኛ ይቆጥረው ነበር ይላሉ የታሪኩ አጥኚዎች። መምህራኖቹንም እንደ ቀለም ቀንዲል ሳይሆን የሚመለከታቸው እንደ ጨካኝ ወታደር አሰልጣኞች። እሱ ትኩረት የማይሰጠውና አስተማሪዎቹ የሚነግሩትንም የማይቀበልና የሚጠይቅ ለመሆን በቃ። ይህ ደግሞ በትምህርቱ እንደ ሌሎች አቻዎቹ ሊጎብዝ አላስቻለውም ይላሉ። ይህም ሆኖ የተለየ ብቃቱን በተወሰኑ ዘርፎች ማሳየቱንም ይናገራሉ። እዚህ ላይ የሙዚቃ ችሎታው ይጠቀሳል። አልበርት አንስታይን በልጅነት ሕይወቱ ነው ለሙዚቃ ልዩ ፍቅር ያሳደረው ይባልለታል። በተለይም ቫዮሊን የበዛ ሥልጠናና ዕውቀት እንዳካበተ ትልቅ ሰው መጫወቱ ነው ማስገረሙ። ምክንያቱም አልበርት አንስታይን ቫዮሊንን ለመጫወት የበቃው በራሱ ነውና። ከሁሉ በላይ የቀደሙትን ምርጥ ክላሲካል ሙዚቃዎችን መጫወቱ ነው የበዛ አድናቆት ያስቸረው። በአንደኛ ደረጃ ትምህርት ቤቱ ጠንካራ ስነ ምግባር የሚከተለውን አስተምህሮና መምህራኖቹን በመጥላቱ ትምህርት ከማይገባቸው እንደ አንዶቹ መቆጠሩ በርካታ የታሪክ አጥኚዎቹ ይስማማሉ። ይህም ሆኖ ግን ገና ከልጅነቱ ጀምሮ ለሳይንስና ለሂሳብ ትምህርቶች የተለየ ተሰጥኦ ነበረው የሚሉም አልታጡም። በአልበርት አንስታይን የልጅነት ሕይወት ከሙዚቃ ቀጥሎ የወደፊት ዕጣ ፈንታውን የቀየሩ 2 ሁነቶች ይጠቀሳሉ። ከእነዚህ ቀዳሚው አባቱ ገዝተው የሰጡት የአቅጣጫ መጠቆሚያ መሣሪያ ኮምፓስ ነው። የኮምፓስ አቅጣጫ ጠቋሚ መሣሪያ ቀስት እንቅስቃሴ በእጅጉ ይመስጠው እንደነበረ አንስታይን በስተኋላ ሕይወቱ ራሱ ተናግሯል። ማግኔት ይዞ የአመልካቿን መርፌ እንቅስቃሴ ለመቆጣጠር ሲሞክር ቀኑን ሙሉ ይታተር እንደነበረ ይነገርለታል። በ5 ዓመት ዕድሜ ኮምፓስ በተሰጠው ጊዜ በጠቋሚ መርፌው እንቅስቃሴ እጅግ ነበር የተገረመው። መርፌውንም እንዲሽከረከር ዙሪያ ጥምጥም እንዲንቀሳቀስ ያደረገው ድንቅ ኃያል ምስጢር ይገርመው ነበር።
በዚህም ከማንኛውም ነገር እንቅስቃሴ ጀርባ የሚቆጣጠር ኃይል አለ የሚል ሕሳቤ በዚህ ጊዜ አደረበትም ይባላል። ይህንንም እንቅስቃሴ ተቆጣጣሪ ኃይል የማግኘት የፍለጋ ጉጉት ያደረበት ከዚህ የልጅነት ገጠመኙ ጀምሮ እንደሆነም ይተረክለታል። ሌላ ሁለተኛው ገጠመኙ በትምህርቱ መድከም ሐሳብ የገባቸው አባቱ አስጠኚ መቅጠራቸው ነው። ባለጠጋም ደሃም የማይባሉት አባቱ በድህነት የተቸገረውን የፖላንድ አይሁድ የሕክምና ተማሪ ማክስ ታልሙድን ለአንስታይን አሰልጣኝ አድርገው ቀጠሩለት። ይህም በሌላው ገጽ የአይሁዳውያንን በችግር ጊዜ መረዳዳት ያሳያል ቢባልም ማክስ ታልሙድ ትንሹን አልበርት አንስታይንን ከዚያ ቀደም ከማያውቀው የፍልስፍና አስተምሮችና ከላቁ የሂሳብ ቀመሮች ጋር ማስተዋወቁ ነው የታሪኩ ማጠንጠኛ። በተለይ የቴሌግራፍ መልእክት ሲላክ የመልእክቱ ተሸካሚ ወይም ማስተላለፊያ ኤሌክትሪክ ነው ከሚለው የወቅቱ አስተምሮ ጋር መተዋወቁ በስተኋላ ስለ ብርሃን ፍጥነት ይጠበብ ዘንድ እሳቤውን የጫረበት በዚህ ጨቅላ ዘመኑ እንደሆነ የታሪክ አጥኚዎቹ ይተርካሉ። It's always 300,000 kilometers per second or thereabouts. ሁሉ ጊዜ 3000 ኪሎ ሜትር በሰከንድ ማለት ነው። ከድሮ ከሚታወቀው ጋር ሲነጻጸር ፍጹም የማይታመን ነው። በየዕለት ከዕለት ሕይወቱ ገጠመኛችን ስንመነዝረው አልበርት አንስታይን በልጅነት ሕይወቱ በኮልታፋነቱ የተነሳ ከሰዎች ጋር የመግባባት ችግር ነበረበትና ሙዚቃን የመሸሻው ያህል ሙጥኝ ማለቱ የቫዮሊን ተጫዋች ለመሆን እንደበቃ ሁሉ አዳዲስ ያገኛቸውን የፍልስፍናና የሂሳብ አስተምሮዎችንም በተመሳሳይ የመሸሻው መጠመጃ አደረጋቸው። የተደበቀውን አንቀሳቃሽ ለማግኘትና በኤሌክትሪክ ጉዞና ብርሃን ፍጥነት ሕሳቤን ተጠመደ። እንዲያውም ምሳቤዎቹ የቀን ቅዠት የሚባል ያህል በጠራራ ፀሐይ በቤተሰብም ተከቦ እየወሰዱት የሚመልሱት ነበሩ ይላሉ የታሪኩ አጥኚዎች። አልበርት አንስታይን ገና የመጀመሪያ ደረጃ ትምህርቱን በሚከታተልበት 15ኛ ዓመቱም ሕይወቱን በመጥፎ የቀየረ ሁነት ተከሰተ። አባቱ ሄርማን አንስታይን ከወንድማቸው ጋር በመሆን የከፈቱት ኩባንያ ነበራቸው። ኩባንያው በኤሌክትሪክ ላይ የሚሠራ ነበርና የሙኒክ ከተማን የመብራት መስመር የመዘርጋት ኮንትራትን ለማግኘት ወንድማማቾቹ የበዛ ሀብት ያፈሱ ነበረ። ይሁንና ኮንትራቱን ባለማግኘታቸው ለኪሳራ ተዳረጉ። በዚህ ጊዜ የሙኒክ ኩባንያቸውን ብቻ ሳይሆን የዘጉት ቤታቸውንም ለመሆን በቃ። ባለቤታቸውና ታናሹን ማጃንም ይዘው ወደ ኢጣሊያ ሚላን አዲስ ሕይወት ለመጀመር አቀኑ። ጎረምሳው አልበርት አንስታይን ግን ትምህርቱን ይጨርስ ዘንድ በዛው በሙኒክ አዳሪ ትምህርት ቤት እንዲቀር ተወሰነ። ይህ ደግሞ በእንቅርት ላይ ጆሮ ደግፍ እንደሚባለው አንስታይን ይበልጥ ትምህርት ቤቱን ጠላው። ከዛም በላይ በሕይወቱ እጅግ የተመረረበት ዘመን እንደነበረ ይነገራል። እንዲያውም ጭርሱኑ ባልተፈጠርኩኝ ኖሮ ያለበት ዘመን ነበር ይላሉ አጥኚዎቹም። እናም ትምህርቱን አቋርጦ ከቤተሰቡ ለመቀላቀል ወደ ሚላን አቀና። በእርግጥ ትምህርቱን ለማቋረጡ ሐኪም እንዳዘዘለት የሚያሳይ የምክንያት ወረቀት መያዙ አልቀረም። ልጃቸውን በደንብ የሚያውቁት ወላጆች መልሰው ወደ ጀርመን ሊገፉት አልተቻላቸውም። ይሁንና ትምህርት ያልጨረሰው ልጃቸው በወደፊት ሕይወቱ ሥራ ያለማግኘቱ ነገር ሳያሳስባቸው አልቀረም። በስዊዘርላንድ ዙሪክ የሚገኝ የፖሊቴክኒክ ኮሌጅ የሁለተኛ ደረጃ ምርቃት የሌላቸውን ተማሪዎች ፈትኖ ይቀበል ነበርና ወደዛ ላኩት። የመግቢያ ፈተናውን በተደጋጋሚ ቢወስድም ግን ማለፍ አልተቻለውም። ይሁንና የሂሳብና የፊዚክስ ውጤቱ ግን ከፍተኛ ነበር። እናም የመግቢያ ፈተናውን ያልፍ ዘንድ ልዩ ትምህርት ቤት መግባት ግድ ሆነ። በ17 ዓመቱም ከበዛ ልፋት በኋላ ፈተናውን አልፎ ኮሌጅ ሊገባ በቃ። በስዊዘርላንድ ዙሪክ የኮሌጅ ሕይወቱ አልበርት አንስታይን ለመጀመሪያ ጊዜ ደስታን ያጣጣመበት እንደሆነ ይነገራል። ለዚህም አንዱ ምክንያት የዕድሜ ልክ የልብ ጓደኞቹን ማግኘቱ ነው። በሂሳብ የተለከፈውን ማርሴል ግሮስማንን አግኝቶ ወሬያቸው ሁሉ ቁጥርና ፎርሙላ የሆነው በዙሪክ ነው። ሚቼል ቤሶም ከሚባለው ጓደኛው ጋር ተገናኝቶም የልቡን መሻት የሆነውን የህዋና የጊዜን ነገር በነጻነት የተወያየበትም መሆኑም እንዲሁም ከሁሉ በላይ ሚሊቫ ማሪክን ያገኘው በዙሪክ ፖሊቴክኒክ ኮሌጅ ነው። ሚሊቫ ማሪክ ከሰርቤ መጣች በክፍልም ብቸኛው የፊዚክስ ተማሪ ናት። አልበርት አንስታይን ሚሊቫ ማሪክን ስለ ፊዚክስ ብቻ የሚያወራት አልነበረችም፣ የልቡ ፍቅረኛውም ጭምር እንጂ። በመከራ የተፈጠረ የሚመስለው አልበርት አንስታይን በዙሪክ ኮሌጅም ሕይወትን የሚያጠለሽበት ችግር አልጠፋም። የዚህ አንዱ ምክንያት ደግሞ ወግ አጥባቂና ኃይለኛ መምህራኑን መጥላቱ ነው። ከክፍልም መቅረት አበዛም። በግሉ ማጥናትን በእጅጉ ይወድ ነበር ይባልለታል። የበዙቱ አስተማሪዎች ፈተናውን እስካለፈ በሚል ችላ ቢሉትም ተናኩኝ የሚሉ አልጠፉም። በተለይ ሄንሪክ ዌበር የተባሉ ፕሮፌሰር
ከምርቃትም በኋላ በየትኛውም የትምህርት ተቋምና ኮሌጅ ተቀባይነት እንዳያገኝ የሚከለክል ደብዳቤ ነበር የጻፉበት። በእርግጥ ደብዳቤያቸው የአልበርት አንስታይንን በር የዘጋ ለመሆን የበቃ ነው። ሌላው የአልበርት አንስታይንን ሕይወት መከራ ያደረገው ደግሞ ፍቅረኛውን ሚሊቫ ማሪክን ቤተሰቡ እንዲያገባ ያለመፍቀዳቸው ነው። ወላጆቹ ሚሊቫ ማሪክ ከሰርቢያ መሆኗና የኦርቶዶክስ ክርስትና አማኝነቷን አልወደዱም። አንስታይን ያገባት ዘንድ ቢወተውትም ወላጆቹ ግን አወገዙት። ትዳር መመስረት ባይችልም ከሚሊቫ ማሪክ ጋር የወላጆቹን ውግዘት ችላ በማለት በፍቅር መቀጠሉ አልቀረም። እንዲያውም ልጅ መውለዳቸውና ልጅቱ ምናልባትም ለጉድፈቻ ተሰጥታለች ወይም ሞታለች ይላሉ የታሪኩ አጥኚዎች። አልበርት አንስታይን የኮሌጅ ትምህርቱን ቢጨርስም የመከራ ዘመኑ ግን አላበቃም። ምክንያቱም ሥራ ማግኘት አልተቻለውምና። ለዚህ ደግሞ በኮሌጅ ቆይታው የአስተማሪዎችን ይሁንታ ያገኘ አለመሆኑ ነው ምክንያቱ። ለሱ በክፍል ተገኝቶ በትእዛዝ መማር እንደ ሬት የሚመራው ነበረ። ከዚህ ይልቅ ራሱ እያጠና ራሱን በራሱ ማስተማር ነበር የሚመርጠው። ይህ ደግሞ በመምህራኑ በተለይም በፕሮፌሰር ሄንሪክ ዊበር አልተወደደለትምና በየትኛውም የትምህርት ተቋም ሥራ እንዳያገኝ ነበር ደብዳቤ ጻፉበት። እናም አንስታይን በሥራ ጦት እጅጉን መቸገሩ አልቀረም። በዚህ ላይ ደግሞ የአባቱ በንግድ ሥራቸው መክሰር ዙሪያውን ገደል አደረገበት። ይሁንና እጁን አጣጥፎ መቀመጥን አልመረጠም። በዘመኑ ለኮሌጅ ምሩቃን የማይመጥን ይባል የነበረውን ልጆች ማስጠናት ጭምር ሞክሯል። ግን በሞከራቸው ሥራዎች ሁሉ ተረጋግቶ መቀጠል አልተቻለም።